ሰላም እንዴት ናችሁ? አለው እግዚአብሔር ይመስገን። እስከዛሬ የሰራኋቸውን ቪዲዮዎች እየወደዳችሁ እንደሆነ ተስፋ አደርጋለሁ። በሌላ ቪዲዮ ተገኝቻለሁ። በዚህ ቪዲዮ ደግሞ የምናወራው የስፖርት ፕሮግራም አወጣላችኋለሁ። እኔ ስጠቀምባቸው የነበሩትን የስፖርት ፕሮግራሞች እና ከልምዴ አካፍላችኋለሁ። መልካም ጊዜ። እሺ ወደ ርዕሳችን ስንመለስ ክብደት ለመቀነስ ስፖርት መስራት ማለት ቀኑን ሙሉ ጂም ሲሰሩ መዋል ወይም ደግሞ ራስን ማስራብ አይደለም። በፕሮግራም ስፖርቶችን በሰዓታት እና በደቂቃ ገድበን እየሰራን ከእንደገና አመጋገባችንን መመገብ ያለብንን ምግቦች በፕሮግራም አውጥተን መመገብ ሲኖርብን እና በአግባቡ በሰዓቱ እያንዳንዱ ነገር በአግባቡና በሰዓቱ ሲካሄድ ውፍረት ለመቀነስ በጣም አሪፍ ይሆናል ማለት ነው። ፕሮግራም እንደተመቻችሁ ተስፋ አደርጋለሁ። ወደ ስፖርት ፕሮግራም እንመለሳለን። ከራሴ ኤክስፒሪየንስ ወይም ደግሞ ከኔ ልምድ ሳካፍላችሁ እኔ መጀመሪያ ላይ እንደነገርኳችሁ ባለፈው 4 ወር ጂም ሰርቻለሁና ስፖርት ምንም አይነት እውቀት አልነበረኝም። እውቀቱ ቢኖረኝ ቤቴ መስራት እችል ነበር። እንደነገርኳችሁ ምንም አይነት የስፖርት እውቀት አልነበረኝም። የተሻለ ለማወቅ ነው ስፖርት የገባሁት። መራ ጂም ስጀምር የስፖርት ቪዲዮዎች ነበሩ። 5-6 ቪዲዮዎች ነበሩኝና እነሱን ደጋግሜ ነበር የምሰራው። ሳምንቱ ሙሉ እሱ ትክክል እንዳልሆነ ተረድቻለሁ። ለምሳሌ የመጀመሪያ ቀን፣ ሁለተኛ ቀን እያለን እስከ 5ኛ ወይም 4ኛ ቀን የምንሰራው ድረስ ፕሮግራም ማውጣት እንዳለብን ከባለፈው ከራሴ ከዌት ሉዝ ካደረኩት ጆርኒ የተረዳሁት ነው። እንዴት ነው? እኔ ስገባ እንደነገርኳችሁ 5-6 ቪዲዮዎች ነበር የነበሩኝና እነሱን ቪዲዮዎች ምን እንደማደርግ ዴሊ ደጋግሜ ነው የምሰራቸው እነዛን ስፖርቶችና ፕሮግራም ማውጣት እንዳለብኝ የገባኝ ዘግይቶ ነው። ከእንደገና ደግሞ ለምሳሌ እኔ ስፖርት እየሰራው በጣም በሰውነቴ ስለምሸማቀቅ ጥጌን ይዤ ነው የምሰራው። ከእንደገና ያው ትንሽ ወደ መሀል ወደ ማቴሪያሎች የደፈርኩት ትንሽ ቆይቼ ነው። ከዛ ሰው ሲሰራ ያየሁት ስፖርት ለምሳሌ ብዙ ማቴሪያል ሆነ በማቴሪያል ሲሰራ ያየሁት ሰው ከሌለ ጭር ሲል እኔ ራሴ ያችን ስፖርት ሄጄ ደግማታለሁና በቃ ማለት ምን እንዳልኳችሁ ምንም አይነት እውቀት አልነበረኝም ስለ ስፖርቱ፣ ስለ ማሽኖችም። ከዛ ከ15 ቀን ከሰራው በኋላ እግሬ ላይ በመጣው ህመም ምክንያት ትሬነር እንደሚያስፈልገኝ፣ ምክንያቱም በስፖርት በምትሰሩበት ሰዓት ፖዚሽን ትሳሳታላችሁ፣ ከእንደገና ሩቲኑ ትሳሳታላችሁ፣ አታውቁትም እና ትሬነር እንደሚያስፈልገኝ የገባኝ ዘግይቶ ነው፣ ወይም ደግሞ ከአንድ ወር ኤክስፒሪየንስ በኋላ ነው፣ እግሬን ከታመምኩ በኋላ ማለት ነው። ለሁለተኛ ወር ስፖርት ስገባ መጀመሪያ ያደረኩት ምንድነው እዛው ጂም ቤት ውስጥ የሚሰሩ ትሬነሮች ነው። እግዚአብሔር ይመስገን ጥሩ 2 ልጆች አጋጠሙኝና እነሱ እኔ ጠዋት ስገባ ጠዋት ይገቡልኛል፣ ማታ ስገባ ማታ ይገባሉና እነሱ በደንብ ነው ፎሎ ሲያደርጉኝ የነበሩት። በዚህ አጋጣሚ ዳግምና ካሌብ ከልብ ያመሰግናለሁ እና በእነሱ ነው ሲያሰሩኝ የነበሩ። ፕሮግራም አውጥተው ፖዚሽን እንዳልሳሳት ፎሎ በጣም ነው የሚያደርጉኝ እና ግን 3 ወርና ከነሱ ጋር 3 ወር ስሰራ በቃ ጤነኛ ነኝ። ክብደትም ኪሎም እየጨመርኩ ቀስ እያልኩ እየጨመርኩ ስመጣ ምንም የተሰማኝ ነገር የለምና ያው መጀመሪያ ስትጀምሩ ስለምንም ስለ ስፖርት እውቀት ከሌላችሁ ፖዚሽን እንዳትሳሳቱ። 1 ወር ቢሆን እንኳን መስራት ካልቻላችሁ ቤታችሁ ከመስራታችሁ በፊት 1 ወር እንኳን ጂም ገብታችሁ ትሬነር ኖሯችሁ መስራት መቻል አለባችሁ። ምክንያቱም እንዳልኳችሁ የፖዚሽን ስህተት ከመጣ እግራችሁ ላይም ሆነ ሌላ የሰውነታችሁ አካላችሁ ላይ በጣም ብዙ ስህተት ያመጣል ማለት ነው። ስለዚህ ፎር ኤግዛምፕል አንድ ጊዜ የእጅ ስሰራ ስልክ እንደዚህ እያወራው ስሰራ ምንድነው የሆነው? በበነጋታው አንገቴን ነው የታመምኩት እና ትሬነር ሊኖራችሁ ይገባል በትንሹ ለ1 ወር። ካልሆነ ፖዚሽን በራሳችሁ እርግጠኛ ከሆናችሁ መስራት ትችላላችሁ ማለት ነው። የመጀመሪያ ቀን ስሰራ የነበረው ስፖርት ሌግ ዴይ ኤንድ ግሉት ነው። ሁለቱን በአንድ አድርጌ ነበር የምሰራው። ሁለተኛው ቀን ደግሞ አፐር ቦዲ ፉል አፐር ቦዲ ነበር የምሰራው። 3ኛ ቀን ረስት ነው ፎር ሚ። ከእንደገና 4ኛ ቀን ኮምፓውንድ ኤክሰርሳይዝ እሰራለሁ። ኮምፓውንድ ኤክሰርሳይዝ ሲሰሩ ሙሉ ፉል ቦዲያችሁ ይሰራል። ስለዚህ ኮምፓውንድ ኤክሰርሳይዝ በምትሰሩበት ጊዜ ሙሉ ሰውነታችሁ ስለሚሰራ ለሪላክሴሽንም ለዌት ሉስም በጣም ይጠቅመናል ማለት ነው። 4ኛና የመጨረሻው ቀን ደግሞ አፐር ቦዲ እና 40 ሚኒት ዋክ ነው። 40 ሚኒት ዋክ አደርጋለሁ ትሬድሜል ላይ
እናንተ እንደተመቻችሁ መጀመሪያ መጨረሻ ማድረግ ትችላላችሁ። ትሬድሜል እኔ ስጠቀመው የነበረው 40 ሚኒት ዋክ አፐር ቦዲ ከሰራው ካለዛም ደግሞ ለማሟሟቂያ ነበር ስጠቀም የነበረው። በሳይክል ማሟቅ ትችላላችሁ። ግን ገመድ መዝለል በጣም 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 ነው የጎዳኝ እኔንና ውፍረታችሁ ሳይቀንስ ወይም ደግሞ የተወሰነ ሰውነታችሁ የመቀነስ ሂደት ወይም ደግሞ ሰውነታችሁ ሳይጠነክር ገመድ መዝለል እንደኔ እግራችሁ እንዳትታመሙ መክራለሁ። ገመድ መዝለል ቦዲያችሁ ወይም ደግሞ ሰውነታችሁ ክብደት ስላለው እግራችሁ እናንተን ስትዘሉ የመሸከም ፕሮባቢሊቲው ለስ ስለሆነ ስለዚህ ገመድ መዝለል የራሳችሁ ሰውነት እስኪስተካከል ድረስ ትንሽ ጊዜ ጠብቃችሁ ገመድ መዝለል ትችላላችሁ። እሱም አሪፍ ኤክሰርሳይዝ ነው። ባለፈው ቤቴም ስፖርት እንዴት እንደምሰራ አሳይቻችኋለሁ። ወደፊት የተለያዩ ስፖርቶች አሳያችኋለሁ ቤታችሁ እንዴት መስራት እንዳለባችሁ። ስለዚህ እናንተ ስፖርት ከመጀመራችሁ ስለ ስፖርት ትንሽ እንኳን እውቀት ካላችሁ ሰየው ቤታችሁ ውስጥ መስራት ትችላላችሁ በመታገኙት ዳምፔል ወይም ደግሞ በመታገኙት ማቴሪያል። ዳምፔል የት እናገኛለን ለሚለው ጥያቄ ደግሞ ኢንቦክስ ላይ አምጡልኝ። በርካሽ ዳምፔል የት እንደምታገኙ እነግራችኋለሁ። ተረፈ በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ።